ጥቅምት 15 ቀን 2014 የስምጥ ሸለቆ ዜናዎች ከስምጥ ሸለቆ ሚዲያ። ጤና ይስጥልን አድማጭ ተመልካቾቻችን። የትግራይ ወጣቶችን የጦርነት ማገዶ በማድረግ ትግራይን ሰው አልባ አድርጎ በማራቆት ላይ የሚገኘው ህወሓት መራሹ የትግራይ ጥጋበኞች የሽብርና የዘረፋ ቡድን በከፈተው ጦርነት ወሎ አሁንም ችግር ላይ ነው። ከስቃይና ከመከራ መውጣት አልቻለም። የጦርነቱን አድማስ ይበልጥ በማስፋት ወደ ደቡብ ወሎ በመግባት የሽብር ተግባሩን ተያይዞታል። ዘረፋውን እያጧጧፈው ነው። በዚህ የጦርነት ሂደት ሲቪሉ ህብረተሰብ በከባድ መሳሪያ እየተደበደበ ነው። የህፃናትና እናቶች ዋይታ በርትቷል። አረጋውያንና አቅመ ደካሞች በረሃብ አለንጋ የተገረፉ ነው። አካል ጉዳተኞች ተንከባካቢ አጥተው በረሃብ እያለቁ ነው። ተንቀሳቅሰው ማምለጥ ባለመቻላቸው በየጥሻው ስር እየሞቱ ነው። ትንንሽ ጄኔሬተሮች እና የግለሰቦች ወፍጮች ሳይቀር ፋብሪካዎች ተነቅለው ወደ ትግራይ እየተወሰዱ ነው። አርሶ አደሩ የደረሰ አዝመራው ታጭዶ እየተወሰደ ነው። ህዝቡ ለዘመናት ከኖረበት እትብቱ ከተቀበረበት ቀየው ይህ የትግራይ መሬት ነው ለቀህ ውጣ እየተባለ ነው። በወሎ ግንባር የትግራይ ጥጋበኞች የከፈቱት ጦርነት ከጊዜ ወደ ጊዜ እየሰፋ ከመሄዱም በላይ የሽብር ቡድኑ የትግራይን ህዝብ አስገድዶ በጦርነቱ በማሰለፍ በሰው ማዕበል ለማሸነፍ ከትግራይ ምድር ነቅሎ የወጣ በመሆኑ የአማራ ክልል መንግስት ማዕበሉም በማዕበል ለመመከት ሁሉም ሰው ወደ ወሎ የሚል ዘመቻ ጥሪ አቅርቧል። በዚሁ መሰረት በአዲስ አበባ የሚገኙ የወሎ ተወላጆች ቅዳሜ ዕለት ተሰብስበው ወደ ውጊያ ቀጠናው ለመሄድ መሰናዳታቸው ተሰምቷል። ውድ አድማጭ ተመልካቾቻችን፣ በዛሬው የስምጥ ሸለቆ የዜና ዘገባችን ትኩረት የምናደርገው በዚሁ ጉዳይ ዙሪያ ይሆናል። ወደ ዘገባችን ከማለፋችን በፊት የምናቀርባቸው ዘገባዎች በዩቲዩብ ላይ እንደተጫኑ ወዲያውኑ በትኩሱ እንዲደርሷችሁ ሰብስክራይብ ያላደረጋችሁ ውድ አድማጭ ተመልካቾቻችን ሪፍት ቫሊ ሚዲያን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰባችን እንድትሆኑ እንዲሁም ይህ መልእክት ለብዙዎች ተደራሽ እንዲሆን ሼር በማድረግ እንድታግዙን የዘወትር ትብብራችሁን ያስታወስን ወደ ዘገባችን እናልፋለን። የትግራይ የሽብርና የዘረፋ ቡድን ካለፈው ሰኔ ወር ጀምሮ ወደ ሰሜን ወሎ በመግባት የሽብርና የዘረፋ ተግባራትን እያከናወነ መሆኑና በዚህም በርካታ የአካባቢ ተወላጆች ቀያቸውን ለቀው ወደ ደቡብ ወሎ መሸሻቸው ይታወቃል። የወያኔ የሽብር ቡድን በሰሜን ወሎ በነበሩት ዜጎች ላይ ከፍተኛ ግድያና ዝርፊያ መፈጸሙ ሳያንስ ካለፈው ነሐሴ ወር መጨረሻ ጀምሮ የጦርነቱን አድማስ ወደ ደቡብ ወሎ አስፋፍቷል። የሽብር ቡድኑ በተለይም ባለፉት 2 ሳምንታት ወደ ደቡብ ወሎ ጠልቆ በመግባት የደሴና የኮምቦልቻ ከተሞችን ለመዝረፍ ያኮበኮበ መሆኑን ያዩ በአዲስ አበባና በዙሪያዋ የሚገኙ የወሎ ክፍለ ሀገር ተወላጆች ቅዳሜ ጥቅምት 13 ቀን 2014 ዓ.ም በወቅታዊ የወሎ ግንባር ውጊያ ዙሪያ መወያየታቸው ታውቋል። ቅዳሜ ዕለት በኢትዮጵያ ሆቴል በተደረገው ስብሰባ ላይ በርካታ የወሎ ክፍለ ሀገር ተወላጆች መገኘታቸው ታውቋል። የወሎ ክፍለ ሀገር ተወላጆች በዕለቱ ባደረጉ ስብሰባ በርካታ ሐሳቦች ተንጸባረቁ ሲሆን የሽብር ቡድኑ ከ12 ዓመት ሕፃን ጀምሮ እስከ 70 ዓመት አዛውንት ድረስ የሰው ኃይል አሰልፎ ወደ ወሎ መዝመቱ በአካባቢው ህብረተሰብ ላይ የከፋ ጉዳት እንደሚያደርስ ስጋት ያደረባቸው መሆኑን ተናግረዋል። ይህ ከትግራይ የመጣ ወራሪ ኃይል በሐሺሽ እየተነዳ እንዳልተገራ ደራሽ ውሃ እየጋለበ የመጣ በመሆኑ በመከላከያ ሰራዊት እና በልዩ ኃይል ብቻ የሚመከት እንዳልሆነ ግንዛቤ ተወስዷል። በስብሰባው ተካፋዮች መከላከያ በቂ ኃይል አለው። ከዚህ በተጨማሪ የአማራ ልዩ ኃይልና ፋኖ እንዲሁም የአካባቢ ሚሊሻዎች በጦርነቱ ሂደት እየተሳተፉ ነው። ነገር ግን ወራሪው የሽብር ኃይል ያለ የሌለ ኃይሉን አሰባስቦ የሰው ማዕበል ፈጥሮ የመጣ በመሆኑ የህዝብ ተሳትፎ አስፈላጊ መሆኑ ታምኖበታል። የአማራ ክልል መንግስት ሁሉም ነገር ወደ ወሎ በማለት ያቀረበው ጥሪ ይህንኑ የሚያመለክት ነው ተብሏል። በመሆኑም በየትኛውም የሀገሪቱ አካባቢና የዓለም ክፍል የሚገኝ የወሎ ክፍለ ሀገር ተወላጅ በአስቸኳይ ወደ ውጊያው ግንባር በመሄድ በወገኑ ላይ እየደረሰ ያለውንና በማንዣበብ ላይ የሚገኘውን የጥፋት ደመና መክፈፍ ይጠበቅበታል ተብሏል። ለዚህም መነሻ ይሆን ዘንድ በአዲስ አበባና አካባቢዋ የምንገኝ የወሎ ክፍለ ሀገር ተወላጆች ነገ ማክሰኞ ጥቅምት 16 ቀን 2014 ዓ.ም ወደ ደሴ ከተማ እንሄዳለን የሚል ስምምነት ላይ መድረሳቸውም ታውቋል። ጠቅላይ ሚኒስትር
አብይ የሚመሩት የፌዴራል መንግስትም ሆነ የአማራ ክልል መንግስት ወያኔ ከከፈተው ጦርነት ጋር በተያያዘ በወሎ ህዝብ ላይ ታሪክ ይቅር የማይለው ስህተት በመፈጸሙ የአካባቢው ህብረተሰብ አላስፈላጊ መስዋዕትነት መክፈሉ በዚሁ ስብሰባ ላይ የተነሳ ሲሆን፣ ይሁን እንጂ ወሎ ለኢትዮጵያ አንድነት በርካታ መስዋዕትነት ሲከፍል የኖረ ህዝብ መሆኑና አሁን የተፈጠረውም ሁኔታ ቀደም ባሉ ዘመናት ከሆነው የተለየ አለመሆኑን የስብሰባው ተካፋዮች አውስተዋል ተብሏል። በዚሁ ወቅት ህዝብን ያስከፉና በመንግስት ላይ ጥርጣሬን የሚፈጥሩ ሁኔታዎች ቢስተዋሉም አሁን በህዝብ ላይ የተደቀነውን ፋታና ጊዜ የማይሰጥ ወረራ ከቀለበስም በኋላ በጉዳዩ ላይ በስፋት የምንወያይበት እና ከመንግስት ጋር በመነጋገር የእርምት እርምጃ የሚወሰድበት መሆኑን የስብሰባው ተካፋዮች አንስተው ወረራውን መቀልበስ የቅድሚያ ትኩረት ሊሰጠው እንደሚገባ አሳስበዋል ተብሏል። ይህ በዚህ እንዳለ የሽብር ቡድኑ ትናንት እሁድ ዕለት ከቀኑ 6 ሰዓት ጀምሮ ከደሴ ከተማ በ20 ኪሎ ሜትር ርቀት ላይ የምትገኘውን የኩታበር ከተማ ለሰዓታት ተቆጣጥሮ እንደነበር ከስፍራ የደረሰ መረጃ አመልክቷል። ይሁን እንጂ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ ፋኖ እና የአካባቢው ሚሊሻ ተቀናጅተው በወሰዱት እርምጃ የሽብር ቡድኑ ትናንትናውኑ ማታ የኩታበር ከተማን ለቆ መውጣቱ ታውቋል። በተለይም በኩታበር ትምህርት ቤት ሰፍሮ የነበረው የሽብር ቡድኑ የጥፋት ኃይል በተፈጸመበት የአየር ጥቃት ሙሉ ለሙሉ ተደምስሷል ተብሏል። የተራረፈውም የሽብር ቡድኑ ኃይል ወደኋላ ፈግፍጓል የሚል መረጃ ደርሶናል። የኩታበር ከተማን ወሮ የነበረው የሽብር ቡድን የመጣው ከአምባሰል ማርዬ አቅጣጫ ነበር ተብሏል። ከኩታበር ተበታትኖ የፈረጠጠው ኃይል በመጣበት አቅጣጫ በመውጣት ተራራማ ገዢ መሬት ለመያዝ እየተሯሯጠ ሲሆን ወርቃሪያ በተባለ አካባቢ እየተሰባሰበ መሆኑ ተሰምቷል። የሽብር ቡድኑ ተጨማሪ የሰው ኃይል ከዋድላ ደላንታ አቅጣጫ በማምጣት እያስጠጋ መሆኑም ታውቋል። የሽብር ቡድኑ ወደ ወረ ሂመኖ ተንታ ከተማ ለመሻገር ጥረት ያደረገ ቢሆንም በአካባቢው ባለ የመከላከያ ኃይልና በሚሊሻው ተመቶ ምኞቱ እንደመከነ የመረጃ ምንጫችን ገልጿል። ህወሓት መራሹ የሽብርና የዘረፋ ቡድን ወደ ሐይቅ ከተማ ለመግባት ያደረገው ሙከራ አልሳካለት ሲል ከሐይቅ በስተምስራቅ አቅጣጫ አዳሚ በተባለ አካባቢ እየተሰባሰበ መሆኑን ተሰምቷል። አዳሚ ከተማ ለባቲ ከተማ ቅርበት ያለው በመሆኑ አዳሚ እየተሰባሰበ ያለው ኃይል ወደ ባቲ በመሄድ ሌላ የውጊያ ግንባር ለመክፈት ያሰበ መሆኑ ይገመታል ይላሉ የዜና ምንጮች። ይህ በዚህ እንዳለ የአማራ ክልል ሁሉም ነገር ወደ ወሎ በማለት ባቀረበው የክተት ጥሪ መሰረት ከተለያዩ የአማራ ክልሎች የተነሱ ልዩ ልዩ የህብረተሰብ ክፍሎች ፋኖና ሚሊሻዎች ወደ ወሎ እየገቡ መሆኑ ታውቋል። ቀድሞው የገቡት ፋኖዎች ከመከላከያና ከልዩ ኃይል ጋር በመቀናጀት በወሰዱት ጀግንነት የተሞላበት እርምጃ በሐይቅ ግንባር ተሽሎክልኮ ገብቶ የነበረው የሽብር ቡድን ተደምስሷል። በርካታዎች ቆስለዋል፣ በርካታዎች እጃቸውን ሰጥተው ተማርከዋል ሲል የመረጃ ምንጫችን አስታውቋል። አንዳንድ የፖለቲካ ታዛቢዎች በሰጡን አስተያየት አሸባሪው ወያኔ ከዚህ ውጊያ በኋላ ጦርነት ማካሄድ የሚያስችለው ቁመና አይኖረውም። የትግራይን ህዝብ በተመለከተ መዋጋት ቀርቶ ሰላማዊ ህይወቱን በአግባቡ ለመምራት የሚችል ማህበረሰብ በትግራይ ምድር ስለመኖሩም በእርግጠኛነት መናገር አያስደፍርም ብለዋል እነዚሁ የፖለቲካ ታዛቢዎች። ውድ አድማጭ ተመልካቾቻችን እኛም ለዛሬ ይዘንላችሁ የቀረብነው መጣጥፍ ዜና በዚሁ እንቋጫለን። ስላዳመጣችሁን ከልብ እናመሰግናለን። ላይክ እና ሼር እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጥሪያችንን እናቀርባለን። መልካም ጊዜ